በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይላል። ይሄ ቃል ፈጣሪ የሆነ ቃል፣ ይሄ ቃል የእግዚአብሔር ቃል፣ ይሄ ቃል አካላዊ ቃል፣ እኔ ባይ የሆነ ቃል፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ሰው ለጸሎት ወደ አንተ ይመጣል ማለት ነው። ቃል ሥጋ ሆነ ሲል ሰው ሆነ ማለት ነው። አንዳንድ ሰዎች እንዴት ነው እናንተ የሚፈራ አምላክ ያላችሁ? እንዴት ነው እናንተ የሚደነግጥ ፈጣሪ ያለን የምትሉት? እንዴት ነው እናንተ የሚተግስ ጌታ የኖራችሁ? ተረተኞች ናችሁ ሊሉን ይፈልጋሉ። የሥጋ ሕማም መገረፍ፣ የሥጋ ሕማም መራብ፣ የሥጋ ሕማም መቸንከር፣ የሥጋ ሕማም የሾህ አክሊል መድፋት ብቻ አይደለም፣ ነፍሳችንንም ለመካስ የነፍስንም ሕማም መቀበል ነበረበት ክርስቶስ። ሰውነትን እስከ መጨረሻው አይተነዋል ሲቆስል፣ በሱ ቁስል እኛ ተፈወስን። ኮሚኒኬሽን ኦፍ አትሪቢዩትስ መገናዘብ፣ የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ይላሉ። እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል ይላሉ። እግዚአብሔርን እኮ አውርዶ ሰው ማድረግ እኮ የእግዚአብሔርን ባህሪ እኮ ዝቅ ማድረግ ነው። ፀሐይ አታድፍም፣ እውነት ሐሰት፣ እውነት። ፀሐይ አትቆሽሽም፣ እውነት ሐሰት፣ እውነት። ልክ እንደዚሁ እግዚአብሔር ሰው ቢሆን የሚያድፍ የሚቆሽሽ አይደለም ብለው ያስተምራሉ አባቶቻችን። ለምሳሌ አሁን እያነደዳችሁ ያለው ጧፍ ተመልከቱ። እሳቱ በጧፉ ቅርጽ ነው ወይስ ከጧፉ ያልፋል? ከጧፉ ያልፋል። ምን ማለት ነው? በጧፉ ቅርጽ እሳቱ አይወሰንም፣ በእንጨቱ ቅርጽ እሳቱ አይወሰንም። እግዚአብሔር ሰው ሲሆን አካላዊ ቃል ሥጋን ሲዋሃድ ተወስኖ የሚቀር አይደለም። ይሁንልኝ ስትል የተወደደች ቅድስት ድንግል ማርያም የሰጠችውን ይሁንታ ምክንያት አድርጎ የተጸነሰው ያ አካላዊ ቃል ነው ሥጋ ሆነ የተባለው። ኢየሱስ ክርስቶስ ፊቱን በቀሬናው ሰው በስምዖን ላይ ለጠፈና ክርስቶስ አመለጠ። እነሱ የሚጠቀሙበት ቃል አለ፣ እሱን አልገልጸው። እንደዚህ ፊልም ለመስራት ነው እንዴ ክርስቶስ የመጣው? አይ ለምን ጨለመች? ሰው ብቻ ስለተሰቀለ ፍጡር ብቻ። ጨረቃ ለምን ደም ለበሰች? ከዋክብት ለምን ረገፉ?